ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ቀን ለነብዩ ሰለላሁ ዐለይሂ ወሰለም ቅርብ ወዳጅ ቅርብ ሰው አቅረቡ الناس መጅሊሰን يوم القيامه እኔ ዘንድ ቅርብ ተቀማማጭ ማለት የቂያማ ቀን አሐሲኑኩም አኽላቃ ነው ያሉት ከሁላችሁም የተሻለ አኽላቅ ያለው የበለጠ ወደኔ ቅርብ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም እዚህ ስነ ምግባራችን ማነጽ ያስፈልጋል ያን ስነ ምግባር ደግሞ መጀመሪያ ከቤተሰቦቻችን እንጀምር እኔ ለሚስቴ እንዴት ነኝ እኔ ለልጄ እንዴት ነኝ والله ለ5 ደቂቃ 3 ደቂቃ ለምናገኘው ሰው ደግ መሆን በጣም ቀላል ነው ሁሌ አብረውን ለሚኖሩን ሰዎች ምን አይነት ባህሪ ነው ያለን ሚስቶቻችን ከኛ አስቤዛ ብቻ ነው የሚፈልጉት ወይስ ኳሊቲ ታይም ይፈልጋሉ ጊዜ ይፈልጋሉ እንድናደምጣቸው ይፈልጋሉ ጋባቸው ሀማቸው ብዙ የሚያሳስባቸው ጉዳይ ሊኖር ይችላል ያንን በቃ በደንብ አቴንሽን ሰጠ ሞባይል ጋር ሆነ ሳይሆን ማለት ነው ሙሉ ለሙሉ አቴንሽን ሰጠ ታደምጣታለህ ወይ ልጆቻችን ገና የኬጂ ተማሪ ሆነው እኛ ጋር መጣው የሚነግሩን ጉዳዮች አላቸው ለኛ ታራ ናቸው ለነሱ ትልልቅ ጉዳዮች ናቸው ዛሬ ኳስ እንጫወት እንደዚህ ሆነን ገሌ ብናምን እንደዚህ አድርጎ ያ ደብተሬን እንዲህ ብሎ እንደዚህ አልኩት እንደዚህ አለ listen to them በቃ ይሄ ነው ትልቅ ስጦታ ይሄ ነው ምን እንደምትፈጥር ታውቃለህ ኮንፊደንስ ትፈጥራለህ ማሻአላህ ይሄ ልጅ እኮ እኔ እኮ ባባ እንዴት ክብር እንደሰጠኝ ብሎ ያስባል በራሱ ላይ ኮንፊደንስ ይፈጥራል ሁለተኛ ብሪጅ ፈጠርክ ማለት ነው የኮሙኒኬሽን ብሪጅ እዚህ ይሄ ልጅ አድጎ ነገ ቲኔጅ ሆኖ 12 13 አመት ሲሆን የፍቅር ጥያቄ ቢቀርብላት ማን ነው የምታማክረው አንተ መጀመሪያ የገነባው ነገር አለ አንተ ጋር እንዲ ደብዳቤ ተጽፎልኝ እንዲ ገሌ ቴክስት አረጋልኝ ሶ ሪስፖንሲብል መሆን እንዳለበት ዳይሬክሽን ትሰጣለህ ካለዛ አቻ ጋር ሄዶ ይመካከራሉ የራሳቸው ጋር ያኔ ምን ይሆናል መልሱ ፒር ግሩፕ ስለዚህ ከልጆቻችን ጋር ጊዜ ያስፈልገናል ከሚስቶቻችን ጋር ጊዜ ያስፈልገናል ወላጆቻችን ጊዜ ይፈልጋሉ በቃ አርጅተዋል ትልቅ ሰዎች ናቸው والله ምግብ አይደለም አሁን የሚያጠግባቸው የድሮ ታሪካቸውን ማውራት አንተ ጊዜ ስጥና ቁጭ ብላ አድምጣቸው በቃ አንድ ሰዓት ስልክ ዘግተህ እስኪ እንደው ማማ እንዳውሪኝ እስኪ ድሮን ባባ እስኪ አውሪኝ والله እንደሚያደምጣቸው ሰው እነሱን የሚያረካ ነገር የተራቡት ነገር እሱ ምን እኛ ያልታ ምንድነው ያላሳከከውን ስለምናክ ያራበውን ስለምናጎርስ ያንን ማስተካከል ያስፈልጋል ማለት ነው አሁን ሁሉን ነገር ስላሟላ በቃ ሞልቷል ማለት አይደለምና ያን ስራ ቦታ ላይ ስራ ባልደረቦቻችን ጋር ያለ ግንኙነት በጣም መስተካከል አለበት ቦስ ሆነን ከሆነ ቦስ መጫወት መቆም አለበት መፈራት የለብንም አይደል ጓደኛ አድርጋችሁ መቆንጠጥ ሲኖርም ይቆነጠጣል እኮ እሱ ችግር የለውም እሱ ሁሌም አለ ማለት ነው ግን ይሄኛው የአኽላቅ በአኽላቅ አድርጎ ሰዎችን ጥሩ አድርጎ ትሪት ማድረግ በሁሉም የህይወታችን መስክ አኽላቅ በጣም ቁልፍ ነገር ነው ያንን ከረመዳን የምንወስደው ኑር መሆን አለበት ምክንያቱም ረመዳን ላይ ምንድነው አንድ ሰው ሊጣላህ እንኳን ቢመጣ ይሁን ምሳይ ፈኩን صائما دوما አንተ ከእንደዚህ አይነት ግጭቶች ሁሌም ጾመኛ መሆን ያስፈልጋል ሁሌም ራስን ማለት ጀዛከላሁ ኡስታዝ በጣም የነብዩ ሰለላሁ ዐለይሂ ወሰለም ወላጆች አባትና እናት ምን አህል ፈትራ ናቸው አህሉ ፈትራ ላይ ያለ ሰው ደግሞ አይቀጣ ወማ ኩና ሙዐዚቢና حتى نبعث رسولا የሚለው ዑሙም ውስጥ ይገባሉ እዚህ አያ ውስጥ ይጠቃለላሉና ብለዋል ከዚያ ባሻገር በጣም ብዙ የተዘገቡ ስለ ነብዩ እናትና አባት የተዘገቡ ነገሮች አሉ እናታቸው አሚነቱ ዙህሪያ كانت مؤمنة እንዲያው ወልያ ነበረች ነው የሚባለው አላህ ለፈለገው ይመራል እንዴት ነብይ ሳይላክ እንዲህ ሊል ይችላል እንደነ ዘይድ ኢብኑ አምር ኢብኑ ኑፈይል እኮ ነብይ ዳዕዋ ሳይደርሰውም كان مؤمنا آخر من كان مؤمنا قبل البعثة ነብዩ ከመላካቸው ከ5 አመት በፊት ነው የሞተው አንድ ብቻውን ኡማ ሆኖ ይቀሰቀሳል ተብሎ የተባለ የصحابي الجليل سعيد بن زيد أبات له الذي هو أحد المبشرين بالجنة
ሳዕድና ሳዒድ ስንል ሳዒድ ኢብኑ ዘይድ ናቸው እና አባትየው ካነ ሙስሊማን ዐለ ተውሒድ የጣዖት አምልኮን ርግፍ አድርገው ተጸይፈው ነሳራዎች ሚሉትንም ደግሞ ተጸይፈው የሁዶች ሚሉትንም ተጸይፈው አንድ አምላክ ብቻ ነው ያለውን በአላህ አምሳያ በሌለው ፈጣሪ ብቻ ነው ማምነው ብለው በዚያው ይሞታሉ እና እሳቸው قبل البعثة ب5 سنين ነው ነብዩ ከመላካቸው 5 ዓመት ሲቀራቸው እንግዲህ ከዛ በፊትም እንዲህ አይነት ነገር ላይ ያሉ ሰዎች አይጠፉም ማለት ነው እና ይህን አስመልክቶ እሳቸው ናጂያኒ ሁለቱም አባትና እናታቸው ነጃ የሚወጡ ናቸው ብለው አልኢማም ስዩጢ ሪሳላም አላቸው ይህን አስመልክቶ የጻፉት ኪታብ አለ ኢነ አቢ ወአባከ ፊ النار ሚለው صحيح አይደለም ብለው ስዩጢ ضعفውታል من صححه حمله على غير والد النبي المباشر ማለት ነው إن أبي ሚለው ስለ አባታቸው ቀጥታ ሳይሆን አያትም አንዳንዴ አባት ተብሎ ይጠራልና ስለ አያታቸው ወይም ደግሞ ከዛ ፊት ስላለ ሰው ነው የሚናገሩት ሌሎቹ ኢነ አቢ ሚለው ኢነ አባ ጣሊብ ነው አጎትም አባት ይባላል በተለይ ደግሞ ካሳደገና ከተንከባከበ እና እሱ ነው رفض الإسلام ومات على الكفر ምንም እንኳን ቢሰራም ነብዩን ቢያግዝም ማለት ነውና በዚህ መልኩ ተአዊል ያደረጉታሉ ማዕናው ይሄ ነው እንጂ አብዱላህን አይደለም ብለው ወስደዋል ሌሎችም አዲላዎች አሉ ይሄን አስመልክተው የሚናገሩና በትንሹ የሚባለው ነገር አባታቸውና እናታቸው ምን አህል ፈትራ ነበሩ ነብዩ ከመላካቸው ፊት ነው የሞቱት ነብዩ ከመላካቸው ፊት የሞቱ ሰዎች ደግሞ ዳዕዋ ያልደረሳቸው ከነጭራሹ ዳዕዋ ያልሰሙ ሰዎች لا يعذبون يوم القيامة ስለዚህ في النار ሚለው አይገልጻቸውም ለዚያ ነው ሐዲሱ صحيح አይሆንም የተባለው ማለት ነው يعني ሌላም በዚህ ዙሪያ የሚነሱ ነገሮች በሐዲስ መልኩም ይሁን በሌላም የሚነሱ ነገሮች በዚሁ መልኩ ነው የሚመለሱት يعني ለእናታቸው استغفار ለማድረጋቸው استأذنت ربي أن أزور قبر أمي فأذن لي واستأذنته أن أستغفر لها فمنعني ماشي النبي صلى الله عليه وسلم لكافر استغفار لا رجب له كويس يجيبه النات يهون أبات يهون كافر بيهون النندو ويجهنم سوينا تشوي يبال عندي ترجمة النبي عليه الصلاة والسلام استشهد القرآن يورده بالله يعلمنا كافر هنا يموت የጀሃነም ነው ምንም ቢደረግ ወንጀሉ አይማርለትም እየተባለ እሳቸው